ሰላም ቤተሰቦቻችን እንደምን አላችሁ? ሰላማችሁ በዘት ይባል እያልኩኝ ዛሬም የኢንተርኔታችሁን ፍጥነት የምታሳድጉበትን ሁለት ወሳኝ ስቴፖችን ወይም ሴቲንጎችን የማሳያችሁ ይሆናል። አብዛኞቻችሁ ኢንተርኔታችሁ በቂ ሁኔታ እየተጠቀማችሁ አይደለም ወይም ላግ እያደረገ እንደምትፈልጉት ነገሮችን እያደረጋችሁ አይደለም። ስለዚህ አሁን በማሳያችሁ ስቴፕ ብቻ በመጠቀም ፈጣን የሆነ ኢንተርኔት ኮኔክሽን እንዴት እንደምታገኙ ወይም ያላችሁን ከዚህ በፊት የነበረውን ኮኔክሽን እንዴት እንደምታሳድጉ የማሳያችሁ ይሆናል። ቪዲዮ እንደሚጠቅማችሁ አልጠራጠርም። ለዚህ ቻናል አዲስ ከሆናችሁ ቤተሰቡን ሰብስክራይብ በማድረግ መቀላቀል ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጥታ ወደ ቪዲዮአችን እንሄዳለን። የመጀመሪያውን የምናገኘው ወይም የመጀመሪያውን ሴቲንግ የማሳያችሁ እዛው ሴቲንጋችን ጋር እንሄዳለን። ከላይ ሴቲንግ ምልክቷን ነክታችሁ ዲቨሎፐር ኦፕሽን የሚል እንትን ትፈልጋላችሁ፣ አማራጭ ትፈልጋላችሁ። ግን ዲቨሎፐር ኦፕሽን ስልካችሁ ላይ ማይመጣ ከሆነ አባውት ዲቫይስ ውስጥ ትገቡና ቢውልድ ነምበር ብሎ ያመጣላችኋል። እዚህ ጋር ካላመጣላችሁ ግን ሌጋል ኢንፎርሜሽን ሚለው ውስጥ አንድ ጊዜ ትነኩና ይቅርታ እዚህ ውስጥ ሳይሆን ቨርዥን ውስጥ ትገቡና ከዛ ቨርዥን ነበር ባስቤንድ ቨርዥን ከርነል ቨርዥን ምናን የሚለው የተለያዩ ነገሮች አሉ። ስለዚህ እናንተ ይሄኛውን 7 ጊዜ ትጫናላችሁ ማለት ነው። 7 ጊዜ ቨርዥን ነምበር የሚለውን ወይም ቢውልድ አፕ ነምበር የሚለውን ከጫናችሁ በኋላ ዲቨሎፐር ኦፕሽን ስልካችሁ ላይ ይመጣላችኋል ማለት ነው። አሁን ሰርች ማድረጊያው ጋር እንሄድና ዲቨሎፐር ኦፕሽን ብላችሁ ሰርች ታደርጋላችሁ። ያው እዚህ ጋር አምጥቶልኛል። ከዛ 3 እንገባና ወደ ታች ዝቅ ብለን እንወርዳለን። ምን ሚለው ነው የምንፈልገው? አንዳንዳችሁ ጋር አግሬሲቭ ዋይፋይ ብሎ ያመጣላችኋል። ሌላኞቹ ጋር ግን እዚህ ጋር እንደምትመለከቱት ታች ላይ ያው እዚህ በቀስት ማሳያችሁ ቦታ ላይ ኢኔብል ዋይፋይ ቨርቦስ ሎጊንግ የምትል ነገር አለች። እሱ ኦፍ ተደርጎ ነው ያለው። ኦን ከተደረገ ችግር የለውም ትተውታላችሁ። እዚህ ጋር ኦፍ ስለተደረገ እሱ ነገር አንዴ ኦን ታደርጋላችሁ ማለት ነው። ስለዚህ አሁን የመጀመሪያው ኢንተርኔታችሁን ፉሊ እንድትጠቀሙ የሚያደርጋችሁ ሴቲንግ። ወደ ቀጣዩ ወደ ስቴፕ ስንሄድ ደግሞ ከላይ የዋይፋይ ምልክቷ አለች። እዚህ ጋር እንደምትመለከቱት ግሩም የምትሉ ዋይፋይ ኮኔክት ተደርጋለች። እሷን ጫን ብላችሁ ወደ ውስጥ ትገቡና ዋይፋያችሁን አንድ ጊዜ ትነካላችሁ። ከዛ ፎርጌት ወይም ሞዲፋይ ማድረግ ትችላላችሁ ማለት ነው። ሞዲፋይ ኔትወርክ ምትል ነገር ትፈልጋላችሁ እና ፋሚሊዎቻችን አንዳንዳችሁ ጋር ዋይፋያችሁን ጫን ብላችሁ ስትይዙ ሞዲፋይ ኔትወርክ የሚል ነገር ያመጣላችኋል። ከሌለም ደግሞ ታች ላይ አድ ኔትወርክ ምትላለች እዚህ ጋር መጨረሻው ላይ እሷን አንድ ጊዜ ክሊክ ታደርጋላችሁ። እና ፋሚሊዎች እሱን ቦታ ለማሳየት እንትኑ ስለማይፈቅድ ነው፣ ፕራይቬሲ ይከለክላል ወይም ኮፒራይት ብሎ ሪከርድ እንዳናደርግ ስለሚያደርገን ነው። እና ይሄ እንዴት ነው የሚሰራው? መጀመሪያ ላይ የሆትስፖታችሁን ስም ይጠይቃችኋል። የሆትስፖታችሁን ስም ሲጠይቃችሁ ወይም የዋይፋያችሁን ስም ታስገባላችሁ። በመቀጠል ደግሞ ሁለተኛ ደረጃ ላይ የዋይፋያችሁን ፓስወርድ ወይም የኢንተርኔታችሁን ፓስወርድ ታስገባላችሁ። ከዛ ዲኤንኤስ 1 እና ዲኤንኤስ 2 የሚል ነገር ይመጣላችኋል። ዲኤንኤስ 1 ላይ እዚህ ከላይ እንዳስቀመጥኩላችሁ 1.1.1.14 ጊዜ ትጽፋላችሁ። ከዛ ዝቅ ስትሉ ደግሞ ዲኤንኤስ 2 አለ። ዲኤንኤስ 2 ላይም 1.0.0.1 ብላችሁ ታስገባላችሁ። የተቀሩት ደግሞ ሌንግዙን ያመጣላችኋል። እዛው የሚያስቀምጡላችሁን ቁጥሮች ትጽፋላችሁ። ለአብዛኛዎቻችሁ ደግሞ የዲሊንካችሁን ቁጥር ያመጣላችኋል። እሱን እንዳለ ታስገባላችሁ። 192.168.1.1 ብላችሁ ታስገባላችሁ። ልክ ይሄኛውን የምታገኙት ቅድም እንደነካውት አድ ኔትወርክ ወይም ሞዲፋይ ኔትወርክ ብላችሁ ወደ ውስጥ ስትገቡ የምታገኙት ነው። ይሄን ኮንፊግሬሽን በመሙላት ወይም ይቅርታ ይሄን በማስተካከል ዋይፋያችሁ እንዲፈጥን ማድረግ ትችላላችሁ። የዛሬ ቪዲዮ እንደተጠቀማችሁ አልጠራጠርም። በቀጣይ እስከምንገናኝ ባይ ባይ።